እንኳን ወደ ቻናሌ በሰላም መጣችሁ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። ሰላም ጤና ይስጥልን። ውድ የአገሬ ልጆችና ውድ ተመልካቾቼ እንዴት ናችሁ? ደህና ናችሁ? እንደምን በዚህ ሰዓት ቆያችሁ? እንደምን በዚህ ሰዓት ደረሳችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ፣ በጣም ሰላም ነኝ። ሁሉ ጊዜ እንደተለመደን እምላችሁ ወደ ቤቴ ስትገቡ ላይክ እና ሰብስክራይብ ማድረጉ እንዳትረሱ፣ እንድታበረታቱኝ ደግሞ ተስፋ አድርጋለሁ እያልኩት እና ዛሬ ደግሞ ይዤ ያመጣሁት ሁሉ ጊዜ የሰው ህይወት ወይስ የኛ የሚማረን የሚገባኝ ነገሮች ነው ወደ እናንተ ይዤ የማመጣችሁ። ህይወቴ ወይስ ዩቲዩብ ላይ መስራትን ብዙ ነገሮች ያሰብኩት ስለ ህይወትና ስለ ብዙ ነገሮች ስለሆነ እናንተ ትማራላችሁ ብዬ ያመጣሁት ነገር ስለሆነ ቪዲዮ እስከ መጨረሻ እያያችሁ ጥቂሙን ደግሞ ኮሜንት ስር እየጻፋችሁ ወደፊት አብረን ሆነን እንጓዛለን። ዛሬ ይዤ ያመጣሁት ባለ ትዳር የሆኑና ባልና ሚስት መሀላችሁ ደግሞ ልጅ ያለው ቤተሰብ ናቸው። ይሄ ቤተሰቦች በፍቅር ነበር የሚኖሩት። በፍቅር ስላችሁ አንድ አይደለም፣ በቃ ልይት ያለ ማለት ነው። ባልና ሚስት ልይት ያለ ፍቅር ያላችሁ ሰዎች ነበሩ። ይሄ ባልና ሚስት መሀላችሁ ደግሞ ወንድማ ወይስ የባሉ ሰውዬ ወንድም ነበረ። ይሄ ወንድማ ጋራ ግጭት ነበረ። ምክንያቱ የሱ ቤተሰብ ሀብት አለ አይደለ? አሁን በምሳሌ የእናታችንና የአባታችን ሀብት የምንወርሰው ነገር አለ አይደለ? እንደዛ አይነት ባህር ነበር። ይሄ ሰውዬ እናት ወይስ አባት ስለሌለው የነበረ የቤተሰብ ሀብት ሊካፈሉ ወሰኑት። ይሄ ወንድሞቹ ሁለታቸው ማለት ነው። በምሳሌ ማንኛውም ሰው የምንካፈል ነገር ስለሆነ እነሱ ወንድማሞች ሁለታቸው ማለት ነው። ይሄ ሀብት እንካፈል ብሎ እኔም የራሴን ድርሻ አንተም የራስን ድርሻ እንድትወስዲ ምናምን ብሎ ይነጋገራሉ ማለት ነው። እንደዛ የሚሉት ልጅ ይሄ ባለ ትዳር ወይስ በትዳሯ ታማኝ የነበረ ሰውዬን እንደዚህ ይሄ ሀሳብ ያነሳው። ከዛ በኋላ ደግሞ ያኛ ወንድሟ ምን አደረገ? ይሄ ሙሉ ሀብቱ የቤተሰቡ ሀብት ሁሉም ነገር ይፈልጋል። ሁሉም ነገር በሱ ስም እንዲሆን፣ ሁሉም ነገር የሱ ብቻ እንዲሆን ይፈልጋል። ገብታችኋል? ከዛ በኋላ ይሄ ሁሉ ጊዜ ምን አለ አንተ በቃ ትዳር ውስጥ አንተ የተባረከ ትዳር እየኖርክ ነው፣ ገንዘብ ማለ ስራ ማለ ካላስ በቃ ይሄ ስራ ይሄ ገንዘብ የቤተሰብ ሀብት ለኔ ብቻ ይሁን ብሎ ያማክራል። ለምን እንደዛ አልከኝ? ወንድም አይደለም እንዴ? ምን አለ ለኔ እኔም አንተን ተካፍለን የሆነ ስራ የራሳችን የሆነ ነገር ብናደርግ ምን አለ ብሎ ስነግራት በቃ እሱ በቃ ደስተኛ ወደ አልሆነም ማለት ነው። ከዛ በኋላ ሁሉ ጊዜ ሰውዬ ወንድሟ ምንድነው ያሰበው? ምን አለ ይሄ ሀብትማ ለራሴ ብቻ ለማድረግ ከፈለኩት እሱ ግዴታ መሞት አለበት። ገብታችኋል? ሰው እንዴት ወንድሙ ላይ እንደዛ ይጨክናል? ቤተሰቦች ሲሰሙ ሰው እንዴት ወንድሙ ላይ ይጨክናል? ገብታችኋል? እና እሱ ወንድሙ ላይ ጨክኖ ለሀብት ብሎ ወይስ የቤተሰቡ ወርስ ብሎ ወንድሙ ላይ ጨክኖ ሊገል ሙከራ ያደረገ ሰው ማለት ነው። እና አንድ ቀን ይሄ ወንድሙ ወይስ ንጹህ ልብ ያለው ወይስ ጥሩ ሰውየው እና ከትዳሯ ጋር ደስተኛ ስለነበረ ከሚስቷ ጋራ ከልጇ ጋራ በቃ በጣም ፍቅረኞች በቃ ደስ የሚሉ ትዳር ነበሩና ከዛ በኋላ አንድ ቀን ምን ያደረጉት መሰለች? እቺ ሚስቷ ማለት ነው። ሚስቷ ትንሽ የሆነ ህመም ተሰምቶላት እና መድኃኒት ወይ አለ አይደለም ሀቡ ምንድነው ይሄ ክኒን ነገር ማለት ነው። እሷ ዋጣ ተኛች ማለት ለእንቅልፍ ብላ ማለት ነው። ከዛ በኋላ ስትተኛ ድንገት ሆኖ ደግሞ ያኛ የባላ ወንድም የሳ ያለችበት ቦታ ቤት ይመጣል። ከዛ በኋላ ከመጣ በኋላ ምንድነው ያደረገኝ መሰላችሁ? ሴትዮዋ እንደተኘች አውቋ ምን አደረገ? ለወንድሟ ማለት ለወንድሟ ደውሎ የት ነው ያለ? የት ነው እስቲ ልንገናኝ፣ ያንተ ቤት መጥቼ ነው፣ አንተ ግን ቤት የለም የት ነው ብሎ ይደውላል። አረ ችግር የለም እኔ እዚህ አካባቢ ስለሆነ አሁን እመጣለሁ አለ። ከዛ በኋላ ወንድሟ እንዲመጣ አደረገ ቤት ማለት ነው። ቤት እንዲመጣ ካደረገ በኋላ ምንድነው በድንገት ማለት ነው መጀመሪያ እሱ ይሄ ጮቤ ምንድነው ይሄ ብላ ነገር ማለት ነው አዘጋጅቶ ጠበቀ። እሱ ቤት ሲመጣ እንደተቀመጠ ሰውየው ማለት ነው ይሄ ወንድሟ ራሱ ማለት ነው ወግቶ ማለት ነው እንዲሞት አደረገ። ይሄ ሰው እንዴት ሰው ወንድሙ ላይ እንደዛ በሀብት ብሎ ለገንዘብ ብሎ እንዴት ሰው እንደዛ ያደርጋል? ቤተሰብ ስታስቡ እና ከዛ በኋላ ወንድሟ ወጋ። ከዛ በኋላ ሰውዬ
እዛ ሞተዋል ማለት ነው። ይሄ ሰውዬ ሲገል ይሄ እንዲሞት ሲያደርግ ልጁ ማለት ነው ልጁ ቤት አልነበረም፣ ግን ወደ ቤት ሲመጣ ወንድሙ ማለት ነው ወንድሙ በቢላ እንደወጋ አየ ማለት ነው። ይሄ ልጁ ገና ህፃን ነው፣ ወደ 6 ዓመት ህፃን ነው። 6 ዓመት ማለት ህፃንም ባይሆን ትንሽ ያየው ነገር ትንሽ ላስተውል ይችላል እንጂ ምንም ጭራሽ ምንም እንደዛ ሙቀት ያለው ልጅ አይደለም። ገብታችኋል? እና ከዛ በኋላ ካወጋ በኋላ ምንድነው ያደረገ ሰውዬ ወይስ ወንድሙ እዛ አስተኝቶ እሱ የወጋበት ብላ ማለት ነው የወጋበት ብላ ሚስቷ ተኝታ ስለነበረች እሷ በእንቅልፍ መድኃኒት ስለጠጣች እንቅልፍ ወስዶ በዛ ስለተኛች ምንድነው ያደረገ ይሄ ብላ ማለት ነው ብላ አንስቶ እጁ ላይ አደረገ። ቤተሰቦች የሴትዮዋ እጅ ላይ አድርጎት ከዛ በኋላ እጁ ላይ ካደረገት በኋላ ኢሻራ እንዲወጣ ማለት በኋላ ፖሊሶች ማመራ ሲያደርጉ እንደ ኢሻራ እንዲወጣበት ብለው እጁ አስነክቶ ከዛ በኋላ እሷ የምትተኛበት ትራስ ስር ወይስ አልጋ ቦታ ብላውን አስቀመጠ እና ካስቀመጠ በኋላ የነሱ ልጆች ልጅ አለና አንድ ልጅ ናቸው፣ አንድ ልጅ ናት። ከዛ በኋላ ምን ያደረጋል ምንም ነገር አለ ምንም ነገር ከተናገርክ ያለ ልጅ በጽገና ጻነስ ልጅ ምን ያውቃል መሰላችሁ ቤተሰቦች ምንም ነገር አያውቁም እኮ። ከዛ በኋላ አለ አንተ ለማንም ሰው ከተናገርክ እንደ አባትክ ነው አንተ የሚገለዋልና አስፈራራ ህፃኑ ማለት ነው። ህፃኑ ምንም አላለም፣ በቃ ዝም ብሎ ሻልና በቃ ዝም ማለት ምንም ነገር አያውቅም። 6 ዓመት ማለት ገና ህፃን ነው ቤተሰቦች ስታስቡ ማለት ነው። እውነት በጣም ይከብዳል ቤተሰቦች። ሰው እንደዚህ በዚህ መልክ መጨናነቅ በቃ ጭካኔ የሞላበት ሀገር ነው። ለምን እንደዛ ምን ሆነ ቤተሰቦች? ለምን ሰው ላይ ጨክናለ? ሀብት እኮ ቤተሰቦች ዛሬ እናገኛለን ነገ የሚመጣ ነገር ነው። ለምን ሰው ላይ እንጨክናለ? እና ከዛ በኋላ እንደዛ ካደረገ በኋላ እና ጎረቤቱ ምኑ በቃ አይደለም ሚስቷ በኋላ ከእንቅልፍ ስትነቃ ባላ እንደሞተች አየች። ከዛ በኋላ ዋለች። ቤተሰብ ጎረቤት ተሰበሰቡት። ከዛ በኋላ ይሄ ልጁ ሰውዬ የሞተ ደግሞ ተወግቶ ስለራሱ አይደለም የተሞተ ይሄ በጩቤ ስለተወጋ ይታወቃል ሰው እንደገደለ ማለት ነው። ከዛ በኋላ ፖሊሱ መርመራ አደረጉ። ማን የገደለ ስላት እኔ አላቅም ተኝቼ ነበር ምናምን አለች ሴትዮዋ። ከዛ በኋላ መርመራ ሳያደርጉ ሴትዮዋ መስመረምሩ ወይስ እጇ ላይ ወይስ ብላ አለ አይደለም ስም ቤቱ ሲፈትሹ ምናምን ብላ አገኙት። የሰምተኛበት ስር አገኙት። ከዛ ሴትዮዋ መርመራ ሳያደርግ ኢሻራ እሷ እንደገደለች አለ አይደለም ይሄ ብላ በእጇ እንደያዘችው እና ኢሻራ ወጣበት። ከዛ በኋላ አንቺ ነሽ የገደልሽ ባልሽ ብሎ ሴትዮዋ ምን አደረጉት 10 ቤት ወርወራት። ገብታችኋል? 10 ቤት ወርወራት። ከዛ በኋላ እቺ ሴትዮዋ ከ6 ዓመት በኋላ ማለት ሊሰቅላት ወይስ ሊገላት ሰው የገደለ ሰው እና ይሞታልና ከዛ በኋላ ሊገሏት ማለት ነው። ዝግጁ ሳደርግ በዚህ ቀን ዛሬ እንደዛ ትሞታለች ሴትዮዋ ማለት ነው። ሊገሉ ማለት ነው። ትሞታለች ስትል ያኛ ልጁ ማለት ነው ያኛ የሷ ልጁ ማለት ነው መጣና እናቴ አለ በጆሮ ምንድነው አለ እናቴ እንደዛ ነው ያንቺ ያኛ ጊዜ አንቺ የተኛሽው ጊዜ አባቴ የገደለ እከሌ ልጅ ነው ብሎ አቃል አይደለ የወንድሙ አባት የወንድሙ አለ አይደለ እንደዛ ስለሆነ ያ ቀን ሰው የገደለ ሰውዬ ስለማያውቅ እና ደግሞ ሴትዮዋ 6 ዓመት ሙሉ 10 ቤት የነበረችበት ጊዜ ደግሞ ልጁ እያደገ ስለነበረ ሙቀቱን ለዛ ጊዜ ምን እንደሆነ ምን እንደተከሰተ ስላወቀ ከዛ በኋላ እናቱ ሊገሉ ሙከራ ሲያደርጉ ልጁ እናቷ ጋር ሄደ። እናቱ ያለና ለእናቷ ሁሉም ነገር ያለው ነገር ሲናገር እዛ የነበሩ ዙሪያ የነበሩ ፖሊሶች ሁሉ ሰሙት። ልጁ እየተናገረ ሁሉም ሰሙት። ከዛ በኋላ እዛ አጠገብ እዛ ሰፈር ያሉ ፖሊሶች ሁሉም አዘኑት። ለምንድን ነው አዘኑት? ወንድሙ ገደለው ሚስቷ ላይ ይሄ ውርደት ስላደረገ ለዛ ፖሊሶቹ እንዴት እንደዛ ታደርጋላችሁ ብለ በቃ የሆነ ነገር አለ አይደለ ወንድሟ ሲጠሩ ወንድሙ በቃ ሆነ መቃለ በስንት መከራ በቃ ወንድሙ እንደገደለ በኋላ ታወቀ። ከዛ በኋላ እቺ ሴትዮ ዛሬ ትሞታለች ብላ የታሰበች ሴትዮ ደግሞ ፈጣሪ ደግሞ በዚህ መልክ ፈጣሪ አተርፋት። እሷ ምንም ነገር ያደረገች ወይስ ጥፋተኛ አይደለችም። ቤተሰቦቼ ብዙ ጊዜ የኛ ምንድነው የምናደርገው መሰላችሁ? ቤተሰቦቼ ውሸት እናበዛለን፣ ውሸት እናደርጋለን። ውሸት ለዛሬ ነው እንጂ ለነገ አትሆንም። ቤተሰቦቼ ዛሬን ዋሻለን እንጂ ነገ መገለጹ አይቀርም። የማይቀር ነገር ነው። ቤተሰቦቼ ሰው ላይ ክፋት አትስሩ። ሰው ላይ ለሰው መጥፎ ነገር አታስሩ። ቤተሰቦቼ አትዋሹ። በቃ ይፈልገን ቢመጣ ይፈልገን ቢሆን ማለት ለእውነት ኖሩ፣ ለእውነት ሞቱ።
እሺ ቤተሰብ እኔን የምላችሁ ይሄን በቃ ለእውነት ኖሩ፣ በእውነት ብትሞቱም በእውነት ሞቱ። በቃ በምሳሌ ዛሬ እኛ እኮ ስንሞት እኮ ስጋችን ነው እንጂ ነፍሳችን አይደለም። ነፍሳችን እኮ የፈለገ በን ጥሩ ብንሰራ ነፍሳችን የምትሄደው በፈጣሪ ደጅ ናት እንጂ ስጋ ወደ አፈር ካፈር እንደተፈጠረ ወደ አፈር እንመለሳለን። ግን ነፍሳችን ደግሞ ወደ እግዚአብሔር ቤት ነው የምትሄደው። ለዛ ስለሆነ ጥሩ ነገር ስሩ፣ በጥሩ በእውነቱ ኖር፣ በእውነቱ ሞቱ ቤተሰቦች። እና እንደዛ ለምንድን ነው የምላችሁ? እውነት መቼም ማለት ነው ቀብራ አትቀርም ቤተሰቦች፣ ትጋለጻለች አንድ ቀን። ይህ ነፍሳችን ደግሞ ማለት ለኛ ነፍሳችን የሚጠብቀው ፈጣሪ ብቻ ነው ቤተሰቦች። ፈጣሪያችን አምን ዛሬም ትሞታላችሁ ካለችሁ ዛሬ ትሞታላችሁ፣ ትቀራላችሁ ካለ ትቀራላችሁ፣ ተርፋላችሁ። ነፍሳችን ሞታችን በእግዚአብሔር ዘንድ ናት። ዛሬ ካልን እግዚአብሔር፣ ዛሬ ካልን ዛሬ ልንሞት እንችላለን። ነገ ከሆነ ነገ ልንሞት እንችላለን። ግን ነፍሳችን መቼ እንደምትወጣ መቼ እንደምንሞት አናውቅም። እናንተ ማድረግ ያለባችሁ በእውነት ኖሩ፣ በእውነት ሞቱ። እሺ እንደዛ እላችኋለሁ። ከዚህ ትምህርት ደግሞ ብዙ ነገር ትማራላችሁ ብዬ አስባለሁ። እግዚአብሔር ከክፉ ሁሉም ነገር እንድጠብቃችሁ ጸሎት ማድረግ አለባችሁ። በጸሎታችሁ ኖሩ። እግዚአብሔር ከክፉ ነገር ይጠብቀን። ሀገራችን ኢትዮጵያ ደግሞ ሰላም ያወርድልን። ቤተሰቦች በጣም አመሰግናለሁ። እስከ መጨረሻ ቪዲዮ እያያችሁ ደግሞ ኮሜንት ስር በህይወታችሁ ነገር ያጋጠማችሁ ነገር ብትጽፉኝ መልካም ነው ብዬ አስባለሁ። በጣም አመሰግናለሁ ቤተሰብ።